በጣም ተፈጥሮ ላይ ሞር መታዘብ ያንዳንዱን እንቅስቃሴዎች አክቲቪቲዎች ሞር መመልከትና ጠልቆም መጠየቅ እነዛን ነገሮች በዙሪያዬ ማህበረሰቤ ውስጥም ሊሆን ይችላል አካባቢዬ ላይ ያሉ ሀፕን የሚያደርጉ ነገሮችን የተለያዩ ሾዎችን ጠጋ ብዬ ማየት መመርመሩ እነሱን ደግሞ ሞር ስዕላዊ በሆነ መንገድ ማየት የተለያዩ ማቴሪያሎችንም እንደምንመለከተው ያው ስዕሎቼ ላይ በብዛት የተለያዩ ማቴሪያሎችን ለመጠቀም ሞክራለሁ ሞር እነሱን ኮኔክት እንዲያደርጉ ፈልጋለሁ ከማህበረሰቡ ጋር አስኒ ጋለሪ ኢነር ፊሊንግ የሚል ከአማኑኤል ወንደሰን ጋር ጓደኛዬ ጋር አቅርበን ነበር ቆንጂት ጋር አስኒ ጋለሪ ያኔ ምንድነው ምን አይነት ሐሳብ መጣ እኔ ውስጥ ያንግ የሆነው ማህበረሰብ ላይ ወጣቱ በደንብ አክቲቭ የሆነው እንትን ላይ እንደ ራሴንም ይወክልልኛል ብዬ ስለማስብ ተመርቆ አብዛኛውን ጊዜ እንደ ልማድም ይመስለኛል አሁን ላይ ያው ካለንበትም የኑሮ ወይም ደግሞ የእድገት ሁኔታም ማንም ሰው የፈለገውን ተምሮ አይኖርም የፈለገውን ህይወት አይኖርም ያስገድዳል እሱም እና አብዛኛውን ጊዜ ያልፈለገውን የሚማረው ይበዛል ውስጡ የሚፈልገው የሆነ ሚንተከተክ ነገር አለ ግን ራሱን የሚያገኘው ያልተገባና ለሱ ያልሆነ ቦታ ላይ ነው እና በጣም በራሴ ላይም ስለደረሰብኝና ስለተለማመድኩት ነው ያን ነገርም በጥቂቱም ቢሆን አሸንፍ ያለው ብዬ ስለማስብ ነው በእኔ ህይወት ውስጥ የምፈልገውን ነገር እየኖርኩ ብቸገር ይሻለኛል ብዬ ስለማስብ ነው ቢያንስ ሳቲስፋክሽኑ የውስጥ ነው ለዛም ነው ኢነር ፊሊንግ በሚለው ርዕስ እነሱን ስራዎችን የሰሩትና አብዛኞቹ ቻርኮሎች ነበሩ ቻርኮሎችን ነበር ፖርትሬቶችን ነበር ሞር ዲስቶርሽን አላቸው በደንብ ሞር ኤክስፕሬሽን አላቸው በደንብ እነሱና በደንብ ኢፌክቶችም አሉ ቴክኒካሊ ቻርኮል ኢፌክቶችም ናቸው በደንብ በጄ ማመጣቸው ኢፌክቶችም ነበሩ በሰዓቱ ከዛ ደግሞ መጋዚኖችን ላይ እነዚህ የሪፖርተር ጋዜጣ ላይ የሚወጡ የቫካንሲ ፔፐሮችን ኮሌክት ማድረግ ከዛ እነሱን ደግሞ ወደ የሆነ ስቶር በማድረግ ከለራቸውን እንዲቀይሩ ማድረግ ወደ ኦከሪሽ እንዲሄዱ ሞር እነሱ ሞር ለኮምፖዚሽኑ ሆል ሃርሞናይዝድ ሆኖ መቀመጥ ይችላል ከቻርኮሉ ጋር ተስማምቶ እሱን ነገር ነው አሁን ላይ ደግሞ ስመጣ ያ ነገር ፕሮግረስ አድርጓል ብዬ አስባለሁ የሆኑ ኤሌመንቶች አሉ እስቲ ተጣብቀው አብረው ከአስተሳሰቤ ጋር እዚህ በቃ መተው ያቃተኝ ብዙን ጊዜ እንደ ፔንተርም አንዳንዴ በፔንቲንግ ጀምሬ በቀለም መጨረስ አልችልበትም በቃ የሆነ ነገር አድ ማድረግ አለብኝ ብልጌ ነው ማስበው አስተሳሰብ የብዙ የኔ ማህበረሰቡ ውጤት ነኝና ማህበረሰቡ የሚያስበውን ብዙ አይነት አስተሳሰብ ከማህበረሰቡ አንስቼ ለማህበረሰቡ ነው ማቀርበው ስለዚህ የሆነ የማህበረሰቡ አካል የሆነን ፓርት ስዕሌ ላይ አድ ማድረግ አለብኝ just like እንደነዚህ ፎቶግራፎች ሊሆን ይችላሉ ማህበረሰቡ ጽፎት ለማህበረሰቡ እንዲነበብ ያቀረበውን ጋዜጣ ሊሆን ይችላል ይሄ አንቲክ የሆኑ ዶክመንቶች ደብዳቤ ሊሆን ይችላል ወይ የሆነ መስሪያ ቤት ውስጥ የሆነ የክስ ደብዳቤ ሊሆን ይችላል ብቻ ማህበረሰቡ ውስጥ እኛው ነንና ለኛው የሆነ ሰዓት ላይ የሆነ ኢፌክት ፈጥሯል ያ ወረቀት ያ መጋዚን ከዛ በኋላ ግን አገልግሎቱ አብቅቷል ተብሏል እኔ ደግሞ አምጥቼ ያን ነገር ወደ ወርክ ኦፍ አርት ስቀይረው በደንብ ያ መጋዚን ወይ ያ እኔ እንደ ሚክስድ ሚዲያ ያደረኩ ስለሌ የምጠቀመው ፔፐር እንዴት ሪጀነሬት አድርጎ ህይወት ዘርቶ እዚህ ትውልድ ላይ ጥያቄ መፍጠር ይችላል በዛ ውስጥ እንዴት መፍጠር ይችላል የሚለው ነው ትልቁ ፖይንት ማስበው ስኬች ወዳለሁ እኔ ስኬች ወዳለሁ በጣም
ድሮይንግ ነገር በቃ ደስ ይለኛል። ላይን እወዳለሁ በጣም ሲምፕል ኢኮኖሚካል በሆነ ላይን የሆነ ነገር ኦብጀክት ማስቀመጥ ዲስቶርት ማድረግ መቻል አንድን ፐርፌክት የሆነን ነገር እንዴት ዲስቶርት አድርገህ በሌላ ፎርሙ በሌላ ዌይ እንዴት ማየት ትችላለህ? እንደዚህ አይነት ነገሮችን ሞር ኤክስፒሪየንስ ነው ምን ለማመደው ነገር ነው። ራሴን መፈተን እወዳለሁ በእንደዚህ አይነት መልኩ። ፔንቲንግ ጋር ስመጣ የሱ ተጽዕኖ ነው። ለራሴም የሚገርመኝ ነገር አለ። አልችልም በቃ ይሄ ላይን ካላየው የሆነ ስራዬ ውስጥ እኔ እንጃ ያለቀ ይሆናል በደንብ ሃርሞናይዝድ አድርጌ ያስቀመጥኩት አይመስለኝም። ኮምፖዚሽኑ አለቀ የምለው የሆኑ ላይኖች በዛ ውስጥ ሙቭመንት ያላቸው ላይኖች በደንብ ይሄ ፐርፌክሽን አልወድም። ቀጥ የሆነ ልኬት ነገር አልወድም። ግን የተንጋደደም የሚመስል ነገር ግን ሞር ፎርሞቹን በጠበቀ እዛ ጋር በሚታዩት ፎርሞች የተለያዩ ፎርሞችን እነሱን በጠበቀ በመስመር ማሰር እነሱን መስመሮች ላይ በደንብ የተለያዩ መስመር ላይ የተደረበ የሆነ ኢፌክት ይፈጥራል። እሱ በራሱ የሆነ ደስ የሚል ነገር አለው። እኔ ስመለከተው ስዕሉንም ሞር በደንብ አርቲስቲክ እንትን አለው ብዬ አስባለሁ። The Lost Family Series ነው ይሄ። The Lost Family Series ሶሻል ሚዲያ ላይ ነው እንጂ እኔ ከሰው ጋር እንደዚህ ተገናኝቼበት አላውቅም። በኤግዚቢሽን እንደ አዲስ ሲሪየስ ነው ሀሳቡ ሞር ከቅድም ካወራንበት ከአስኒው ከዛ በኋላ ለ5 ዓመት ያክል ምንም አይነት ኤግዚቢሽን ከጉራማይሌ በኋላ አላቀረብኩም። እዛ በቃ ከ5 ዓመት በኋላ ሞር አዲስ ነገር ምን ልስራ የሚለው ላይ ነበርኩ። በቃ ስኬች ብቻ ነበር የምሰራው። ኢቨን ካንቫስ ላይ ራሱ አልሰራም ነበር። ከዛ በአጋጣሚ ነው የሆነ ሰዓት ላይ ነው ሞር እንደዚህ ትላልቅ ሰዎች መንደር ውስጥ ያሉ ሰዎችን ሞር ማውራት ጀመርኩ። ትንሽ በጥቂቱ የሚሆን የሆነ ሪሰርች ለመስራት ሞከርኩ። እንደዚህ የድሮ ገጽታ ያላቸው አካባቢዎች ላይ በመሄድ ትላልቅ ሰዎችን ማውራት ወደ ኋላም ተመልሰው አሁንም ያሉበትን ነገር በኮምፔር እያደረጉልኝ እኔ ያለሁበትን እንዳስታውስ እንድባንን አይነት ነገር የሚያደርጉ ኮንቨርሴሽኖችን ለማድረግ ሞክሬያለሁ። ምንድነው የተረዳሁት ነገር በዘመን ውስጥ አጥቻለሁ የምትላቸው ነገሮች ብዙ ሊሆን ይችላሉ። ብዙ ነገሮችን አጥቻለሁ ልትል ትችላለህ፣ ግን ስቲል እድል አለ ለማግኘት ያን ነገር ገብቶሃል። በደንብ ተነስተህ ራስን አጠንክረህ በአዲስ መንፈስ መጓዝ ትችላለህ። እሱን ነገር ትማራለህ ከትላልቅ ሰዎች ጋር እንደዚህ ስትል። The Lost Family ምንድነው የሆነ አሁን አካባቢዎች ላይ የሆነ መፍረስ የሚባለው ነገር አለ። ጥንታዊ የሆኑ ቦታዎች አሉ፣ ጥንታዊ የሆኑ አካባቢዎች አሉ። ያ ማህበረሰብ እዛ ቦታ ላይ ረጅም ዓመት ሲቀመጥ ትልቅ የሆነ መስተጋብር አለ። ይሄ ማህበራዊ የሆነ መስተጋብር አለ፣ በራሱ የፈጠረው ነገር አለ። ገብቶሃል? ማንነት የሚባል ነገር አለ። እሱን አካባቢ ማፍረስ ማለት ትልቅ የሆነ ነገር ነው። እንደምታየው ፖርትሬቶቹ የተለያየ አካልን ነው የሚወክሉት። የተለያየ ሃይማኖትም ሊሆን ይችላል፣ የተለያየ ሀሳብ የያዙ የሆኑ ሰዎች ናቸው። ገብቷል? የሆነ ትልቅ ዶክመንት አለ አንዱ ሰው ውስጥ፣ ሁሉም ሰው ውስጥ እንደዛው ማለት ነው። ስለዚህ እነዚህን ሰዎች ስታጠፋ ወይም ስትለያይ ብዙ ነገሮችን ነው የምታዛባው፣ የምትዘበራርቀው። ገብቷል? በጣም እነዚህ ቢጫና አረንጓዴዎቹ ላይኖቼ በላይን እያደረኩ የምጠቀመው ኦፍ ኮርስ ያው የመፍረሱን የመታጠሩን ቢሆን ነገር ውስጥ እድገትን ከመፈለግ ወይም ደግሞ የሆነ አዲስን ነገር ከመፈለግ አንፃር ታይቶ ትላልቅ ግን ውበትም ሊሆን ይችላል። ግን ቆንጆውንና ረጅም እድሜ ያለፈውን የተሻገረውን ዘመናት ተሻግሮ የመጣውን ነገር ማጣትና የሆነ ዩሮፒያን ስታንዳርድ በሆኑ ውበት ተኮር በሆኑ ነገሮች ገብቷል። እንደሱ ጥሩ አይመስለኝም። ያለንን ነገር አድሰን እነሱን መልካም አድርገን ቆንጆ አድርገን ለትውልድ ማሸጋገሩ እሱ አሪፍ ይመስለኛል። ፖይንቴ ተመልካች ስለሌላ መጥቶ ሞር በደንብ ኮንቨርሴሽን እንዲያደርግ ፈልጋለሁ። በደንብ እንዲጠይቅም ከራሱ ጋር በደንብ እንዲመራመርበት በስዕል ውስጥም ራሱን ጠያቂ ሆነው ከራሱም ባሻገር ደግሞ ለውጥ ፈጣሪ እንዲሆን ሞር
ማድረግ ብችል ብዬ ስለማስብ ሞር ጠንከር ያሉ አይዲያዎችንም በቻልኩት አቅም በሚችለው የስነ ጥበብ ሙያዬ ያው ለማሳየት ሞክራለሁ።